ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬ የምንገኘው በደብረ ብርሃን የተጎዱ ነዋሪዎች መጠለያ ካምፕ ውስጥ ነው የምንገኘው። ከምታስቡት በላይ በጣም በአስቸጋሪ ሁኔታ ውስጥ ለ5 ዓመታት ያክል ቆይተዋል። 5 ዓመት ነው በዚህ ያሳለፉት። ያሉበትን ሁኔታ ከምነግራችሁ በላይ ነው። የደብረ ብርሃንን ብርድ እንደምታውቁት ነው። ከ16000 በላይ ተፈናቃይ እዚህ ይገኛል። እንደምታዩቸው በጣም ህፃናት፣ ትልልቅ አዛውንቶች እንዲሁም ነፍሰ ጡር መጫት ሴቶች አሉ። እባካችሁ አሁን ላይ የተደረገ ያለው ነገር በጣም ጥሩ ነው፣ ግን ይበል የሚያስብል ጉዳይ ነውና እስካሁን እየተደረገ ያለው ነገር በቂ ስላልሆነ ሁላችንም በቻልነው አቅም መተጋገዝ ስላለብን ኦርቶዶክሶች በእግዚአብሔር ሙስሊሞች በአላህ ጠይቃቸዋለሁ ለነዚህ ወገኖቻችን እንድረስላቸው። እዚህም ብቻ አይደለም፣ ከዚህ ቀጥሎ ደግሞ ገና ወደ ሀይቅ ነው እየተጓዘን ያለ ነው። ሀይቅም ብዙ የተፈናቀሉና የተጎዱ ወገኖቻችን አሉ። በእግዚአብሔር በአላህ እንድረስላቸው ጋይስ ፕሊስ። እኛ ከምንበላት ላይ ቁርስና ምሳችንን ብንተው ለነሱ ትልቅ ነገር ነውና እባካችሁ እንድረስላቸው እምለው ይሄንን ነው። ሰው ለመርዳት ሰው መሆን በቂ ነው። እወዳችኋለሁ። አመሰግናለሁ።